ሁሉን ነገር ስትፈራው ከሱ ትሸሻለህ አላህን ስትፈራው ወደሱ ትሸሻለህ ፈፊሩ ኢላላህ ወደ አላህ ፈጥኖ ይመለሳል እዝነቱን ያስታውሳል ከሱ ወንጀል በላይ የገዘፈ እዝነት እንዳለው አላህን ያውቃል ሁሌም ዜማው ይችነጅ አና ሙዝሊሙን አና ሙኽጢኡን አና ዓሲ እኔ አመፀኛ ነኝ እኔ ወንጀለኛ ነኝ እኔ ተሳሳች ነኝ هو راحم هو غافر هو كافي እሱ ደግሞ መሐሪ ነው አዛኝ ነው በቂ ነው قابلتهن ثلاثة بثلاثة ሶስቱን በሶስት ተቀጣጨሁት የሱ የደግነት ባህሪ ከኔ ኩይ ባህሪ በላይ ነው እሱ ያሸንፋል ይላል ሙእሚን ሁሉም ያጠፋ ማዳልጠው የለም ሁሉም ራሱን ቢተሳሰበው በር ዘግቶ ሞባይል ከፍቶ ያመፀው አላህን አለ ያጎደለው ቤተ ዘመድ ሐቅ አለ ያጎደለው የወንድም ሐቅ ንብረት አለው ብዙ ወንጀል ውስጥ ነን ባይናችን በእጃችን በርምጃችን በንግግራችን የበላነው የጠጣነው በርካታ ወንጀል ውስጥ ሁላችን አለ ፈፊሩ ኢላላህ እዝነቱ ሰፊ ወደ ሆነው መሐርታው ቸርነቱ ትልቅ ወደ ሆነው አላህ ሁላችን እንሽሽ ያኔ ሀገር ሰላም ትሆናለች ያኔ ልጆች ይባረካሉ ያኔ ትዳር ይሰምራል ያኔ አላህን ረሕመት እናገኛለን ወለው አነ አህለል ቁራ አመኑ ወተቁ እነዛ የከተማ ባለቤቶች በአላህ ቢያምኑ ቢጠነቀቁ ረድኤቱን እንከፍትላቸዋለን ይላል አላህ ሕይወታችን ላይ ሀገራችን ላይ የምናየው ስንክሳር የሥራችን ውጤት ወደ አዛኙ ጌታ እዝነቱ ሰፊ ወደ ነው ጌታ ልንቅጣጭ ይገባል وفي الصحيحين ቡኻሪና ሙስሊም በተዘገበው ሰይድና ዑመር ኢብኑ አልኸጣብ ባስተላለፉት ዘገባ ላይ ነብዩና መሐመድ አለይሂ ሰላቱ ወሰላም የሐዋይዘይንን ጦርነት ጨርሰው ቁጭ እንዳሉ ሴት ህፃናት እስረኛ መጡላቸው ከእስረኞቹ መሃል አንዲት ሴት አለች ልጇ ጠፍቷታል በጦርነቱ መሃል ናፍቀዋለች ጓጉታለች አንዱን ህፃን ታነሳዋለች ልጇ አይደለም ታስቀምጠዋለች ሁለተኛውን ታነሳለች እሱም ልጇ አይደለም መጨረሻ የአይኗን ማረፊያ ያበራኳን ክፋ ያገኘች ወደ ደረቷ አስጠጋችና ጡቷን ሰጠች ይሄን ክስተት ለዓለማት እዝነት የተላኩት ነብይ ይመለከቱ ነበር ወደ ሰሃቦቹ ተመለሳሉና ገቢራዊ ምሳሌ ሰጧቸው አተረውነ هذه طارحة ولدها في النار እቺ እንዲ ተንገብግባ ልጇን ያገኘችው እናት ሳት ላይ ምትጥለው ይመስላችኋል አሉ ሰሃቦቹ لا والله وهي تقدر على الا تطرحها እንዴት ተችሎ አትጥረዋለች በጭራሽ لله الله ارحم بعباده من هذه بولدها እቺ እናት ለልጆቿ ከምትንሰፈሰፈው በላይ አላህ ለባሮቹ ያዝናል ከሪሙን መናን እዝነቱን ሊያሳየን ከ114 የቁርአን ምዕራፍ ውስጥ 113ቱን ቢስሚላሂ الرحمن الرحيم ብሎ ጀመረ ይሄ ይገርማል እንዴ አንድ ምዕራፍ ላይ ሄደና ቢስሚላሂ الرحمن الرحيم ብሎ الرحمن እጅግ አዛኝ ርህሩህ በሆነው ጌታ ስም ከዛስ አዛኝ ይሄን እዝነት በምን ተረጉሟል የአዛኞቹ አዛኝ የቸሮች ቸር ከናቶቻችን ከአባቶቻችን በላይ አዛኝ የሆነ ጌታ ወደሱ ሙእሚን ይመለሳል ሰይድና ዓሊ ረዲየላሁ ተዓላ ዐንሁ የውም القيامة እናትና አባት ሒሳብ ይስሩ ቢባል አልስማማም ይላል ማን ይተሳሰበኝ የአዛኞቹ ሁሉ አዛኝ አላህ سبحان من نعفو ويأفو دائما ولم يزل مهما عفى العبد عفا سبحان من يعفو ሁሌም ይቅርሚል ጌታ ሁሌም እኛ ዳልጠናል ሁሌም እሱ አፉ ይላል ولم يزل مهما عفى العبد عفا ባሪያ ባጠፋ ቁጥር እሱ ይቅርታውን ይልካል ففروا الى الله ምንም ወንጀል ብንሰራ ብናጠፋ በሩ ክፍት ነው እዝነቱ ሰፊ قيل لعربي ለአንድ ገጠሬ አንተ እኮ ትሞታለህ አሉት ሙቼስ ወዴት ነው መሄደው አላቸው قالوا الى الله ወደ አላህ ነው አሉት قال فما راينا الخير الا من
فهل نخشى لقاء ደግነት ከሱ እንጂ ታይተናል መገናኘቱን እንፈራለን እንዴ አለ ረሂሙን ረህማን ወደ አላህ ከተመለስነ ወንጀላችን ቢገዝፍ لا يتعاظمه الذنب سبحانه ከሱ ዝነት የሚገዝፍ ወንጀል የለም في حديث رواه الطبراني والبزار ዘገባ ላይ ابن حجر على شرط صحيح ነው ባሉት المنذري ደግሞ جيد قوي ባሉት ሰነድ ላይ አንድ በእድሜ የገፋ ሽማግሌ ወደ ነብዩ አለይሂ ሰላቱ ሰላም መጣ እድሜው ገፍቷል ጎብጧል ቅንድቦቹ አይኑ ላይ አርፈዋል እግሩን እየጎተተ ሸመሉን ተንተርሶ ወደ ነብዩ መጣ ፊታቸው ተሰየመ فقال يا رسول الله أنت يا الله ملكتنيا أترى هذه الرجل إن سويتها يوالله عندي لم يترك حاجة ولا داجة إلا أتاها إن سويت ملكته عمل الذنوب مولود ميون وانجل يسر تنش تلك وانجل على ما رجل سب في تتسيموان توبة اللون ديالك دميو هدوال فقد بلغ من الكبر عتيا ብዙ ወንጀል ሰርቷል በዛ ረጅም እድሜው ትንሽ ትልቅ የቀረው የለም መሐረት አለኝ እንደ ያላችሁ ነብዩ አዩት እድሜ የገፋ ሽማግሌ የጎበጠ ተስፋው የቀጨጨ ከዱንያ ይልቅ አንድ እግሩ አኺራ ላይ የተቀመጠ ትክ ብሎ አዩትና ሰልመሃል እንደ ያሉት አማ አነ ፈአሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ አላቸው ሸሃዳውን ገለጸ ከዚህ በኋላ ወንጀል ትተዋለህ መልካም ትሰራለህ ያሳለፍከውን ወንጀል ጌታ ይምርሃል አሉት ሰውየው ተገረመ ወገደራቲ ወፈጀራቲ ያ ረሱላላህ ያ ግዙፍ ክህደቴ አመጼ ሁሉ ይማራል እንዴ قال وغدراتك وفجراتك ሁሉን አላህ ይምርሃል አሉት ያ ሽማግሌ ወደ ወጣት ተቀየረ በትሩን ወደ ላይ አነሳና ከነብዩ ተሰውሮ እስኪሄድ አላሁ አክበር አላሁ አክበር ረሂሙን ረህማን ففروا الى الله ሁላችን ወደ አላህ እንመለስ ስብራቶች አሉ ሽንቁሮች አሉ አጉድለናል ቀንሰናል አዳልጦናል አምልጦናል ወደ አላህ ቶሎ እንመለስ ቤታችን እዝነት ይገባል ሪዝቃችን ይባረካል አገራችን ሰላም ትሆናለች ስንት የአላህን ትእዛዝ ጥሰናል አንተ መጣሳ ይግረምህ ከነቢያቶችም ተመሳሳይ ክፍተት ተገንቶ ያውቃል ዩኑስ ذنون ابن متى الله سبحانه وتعالى ኢራቅ አካባቢ ወደምትገኝ ነይኑዋ ወደምትባል ከተማ ነብይ አርጎ ላካቸው ህዝባቸውን አስተማሩ ይሰማ ህዝቡ ፍቃደኛ አይደለም በቅጣት አስጠነቀቁት አሻፈረኛል ተቆጡ አላህ ውጣ ሳይላቸው የአላህን ትእዛዝ ሳይጠብቁ ተበሳጭተው በአላህ ዲን ለዲናቸው ተቆሽተው ጥለው ወጡ إذ أبقى إلى بكوبلل جزيلات الله تعالى لا تشوف متاجس نبربات تبساج سوهدو عندهدم بكاية تجانبت على بسوتشة مولا مركباجي إذ أبقى إلى الفلك المشحون ودتمولا تشو مركب لي وطا مركب لي وطال الله يا مركبوا محل عند الرسج وكانوا صنّا وطات የመርከቡ ሹፌሮች አንድ ልምድ አለን አሉ ከጌታው አምልጦ ካሳዳሪው አምልጦ የሄደ ባሪያ ካለ መርከቧ በማዕበል ትናጣለች ታዲያ ምን ይሁን እጣን እንጣልና የደረሰው ሰው ወደ ወንዙን ጨምረዋልና እጣ ተጣጣ ነብዩላህ ዩኑስ ላይ ወጣች ትልቅ ሰው ናቸው ፍትሃዊ ለመሆን ሁለተኛ ተጣለ እሳቸው ላይ ወጣ يقول ابن حجر ሶስተኛ ተጣለ የመርከቡ ሰዎች ፍትሃኛ ነበሩ እሳቸው ላይ ወጣ ነብዩላህ ዩኑስ ወደ ወንዙ ተወረወሩ አላህ እሳቸው ወደ ወንዙ ሲጣሉ አንድ ግዙፍ አሳ ነባሪ ላክ ذنون صاحب الحوت ማለት የአሳ ነባሪው ጓደኛ ለአሳ ነባሪውም ትእዛዝ ተሰጠው የላክንል ሰው ምግብህ አይደለም አንተ እስር ቤቱ ነህ ያዘው ተባለ
አሳ ነባሪው ተቀበላቸው። ሆዱ ውስጥ ቀጥቶ ወደ ወንዙ ወለል ወረደ። ድቅድቅ ወዳለ ጨለማ። በዛ አስፈሪ ጨለማ ውስጥ የአሳ ነባሪው ሆድ ጨለማ፣ የወንዙ ጨለማ፣ የሌሊቱ ጨለማ ፊ ዙሉማቲን ሰላስ በሶስቱ ጽልመት ውስጥ ወደ አርራህማ ተማጽኖን አቀረበ ወደ አላህ። ላ ኢላሃ ኢላ አንት ሱብሓነክ እኒ ኩንቱ ሚነ ዛሊሚን። ካንተ ውጭ በእውነት የሚገዙት ጌታ የለም፣ አምጫለሁ፣ ጥራት ይገባ ማርታና። ይሄ ድምፅ ሲስተጋባ ሰማይ ላይ ጮኸ። መላእኮች አላህን ጠየቁ፣ ያ ረብ የምናቀው ድምፅ ወደ ሰማይ ካሁን በፊት መልካም ድምፆቹ የምናቀው ድምፅ ከማናቀው ቦታ እየተጣራ ነው። አዎ ዩኑስ ባሪያዬ ነው አላቸዋል። አላህ ይችን ጥሪውን ተቀበለ፣ ማህርታውን ሰጠው። አሳ ነባሪው ወንዙ ዳርቻ ላይ እንዲተፋ አደረገው። ቁርአን ታሪኩን አስቀመጠው። ለኔና ላንተ ደንበር ስንስት ቀይ መስመር ስናልፍ መመለስ ይገባን ዘንድ ሊጠቁመን ወዘኑን አለ። ዘኑን እኮ የአሳው ባለቤት እኮ ኢዘሃበ ሙጋዲበን ተቆጥቶም በሄደ ጊዜ ውጣ ሳይባል ወظن أن لن نقدر عليه እኛ በመጥፎ አያዝ እንደማንዘው እንደማናጠብበት እርግጠኛ በሆነ ጊዜ ያዝነው። ፈናዳ ፊ الظሉማት የጨለማው ስር ሆኖ ጥሪ ያቀረበ አላ ኢላሃ ኢላ አንት ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን። ከሌሊቱ እንነሳ፣ ወደ አላህ እጃችን እናንሳ። ላ ኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን እንበል። ማን ያላጎደላል? ያ አንተ የሰው ሐቅ የበላህ ቸክ ሰጠ የጠፋ በንግድህ አጭበረበርክ፣ ወደ ጌታ ተመለስ። ያ አንተ የወላጆችን ሐቅ ያጎደልክ የቤተ ዝምድናን ለጥቅም የሰዋ በውርስ የተፋጀ፣ ወደ አላህ ተመለስ። ያ አንተ በሰርግ ቀን አንተ ሐላል እያገባ ሰዎች ሐራም እንዲሰሩ ድል የከፈትክ፣ ወደ አላህ ተመለስ። ሰርጎቻችን ሰርግ ነው እንዴ? ጭፈራ ዳንስ ሰርግ ነው እንዴ አሁን እየሆነ ያለ? አላህ ጸጋውን በሞላበት ቀን የሚታመጽበት ክስተት ሆኗል። ሰርግ እኮ ጭፈራ ዳንስ። ከዳንሱ በፊት ኢቨንት ኦርጋናይዘሮች አሉ። አንቺ አራት ሴት በዚህ አራት ወንድ ስልጠና አለ። እንዴት ነው የምትገቡት? እንዴት ነው የምትያያዙት? የሰው ሚስት ከሌላ ወንድ ጋር። ለዚህ ሁሉ ሰበብ ሙሽሪት ሙሽራው ቱብ ኢላላህ፣ ወደ አላህ ተመለሱ። እስከ 6 ሰዓት ሸራተን ይመሻል። መኪና መሄጃ የለም፣ በራይድ ይኬዳል። ራይድ ደግሞ አንድ ጎረምሳ ነው። አደጋ እህቶቻችን ስትወድቀ። ለዚህ ሁሉ ፈሳድ ተጠሪ ሙሽሪት ሙሽራው ቱብ ኢላላህ። ያ አንተ የሚስትህን ሐቅ ያጎደልክ፣ ክብር ያልሰጣት፣ የነቢዩን አደራ የበላ ወስተውሱ ብንሳኢ ኸይራ፣ ለሚስቶቻችሁን ሴቶቻችሁን አደራ የሚለውን የረገጥ፣ ወደ አላህ ተመለስ። ያ አንቺ የባልሽን ሐቅ ያልጠበቅሽ፣ ክብር የነሳሽው፣ ዝቅ ከፍ ያደረግሽው፣ ወደ አላህ ተመለሽ። እኮ እናንተ ወላጆች ልጆቻችሁን ያልተንከበከባችሁ፣ እጃቸው ላይ የሚለውን ሞባይል ያላያችሁ፣ አይፓድ እና ላፕቶፕ ሰጣችሁ የጠፋችሁ፣ ወደ አላህ ተመለሱ። ወንጀል ሁሉም ቦታ ገብቷል። ያ አንተ የተፈቀደውን ነሺዳ የሽርክ ማዕከል ያደረከው፣ ወደ አላህ ተመለስ። ነቢን ጥራቸው፣ ነቢ ድረሱልህ፣ ሸኾቹን ለምን ሸኾቹ ያውጡ፣ ወደ አላህ ተመለስ። ነቢዩ ዓለይሂ ሰላቱ ወሰላም የተላኩት አላህ ብቸኛ እንዲመለክ ለመጥራት ነው። ወለቀድ በዐትና ፊ ኩሊ ኡመትን ረሱላን አን ዕቡዱላህ። ነቢያቶች ሁሉ የተላኩት የአሸናፊውን ጌታ ልዕልና ለማወጅ፣ ራሳቸው እንዲመለኩ አለ። ነቢ መንገዱን አሳይተውናል። ከእናት አባት በላይ እንወዳቸዋል። አንለምናቸውም፣ አንጠራቸው። ኢነላህ ላ የግፊሩ አን ዩሽረከ ቢህ፣ ያንተ ጌታ አላህ በሱ ላይ ማጋራትን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ፣ ለፈለገው ሌላውን ይምራል።
ወለው አሽረኩ የነቢያትን ገድል ሲተርክ ቆይቶ ቢያጋሩ አለ ለነቢዩና ሙሐመድ ለሐብጡ ዐንሁም ማ ካኑ ያዕመሉን ስራቸውን ውድቅ እናደርገው ነበር። ሽርክ ዝግበር ነው፣ የብረት አጥር ነው። አንተ ግን በነሺዳ ለቀቅከው፣ በየቤቱ አሰማራኸው። አዎ ነሺዳ ያስፈልገናል። የእስልምና ፓርት ነው። ስለ ነቢዩ ፍቅር የምንማርበት፣ ስለ ጀግንነት የምናወሳበት፣ የሰሃቦችን ገድል የምናስታውሳበት ስንቃችን ነው። አንተ ግን በሌላ ሞላኸው። ቱብ ኢለላህ ሱብሓነሁ ወተዓላ። ያ አንተ ተውሂድን አስተምራለሁ ብለህ ወደ ተክፊር የዘመትክ ሙስሊሙን ሙሽሪክ ካፊር ስትል የኖርክ ወደ አላህ ተመለስ። ያ ደግሞ አላህ አንተ ሱናን አስተምራለሁ ብለህ ቢድዓን አወግዛለሁ ብለህ አህለ ሱናውን ከሁለት የከፈልክ ወደ አላህ ተመለስ። የቁል ኢብኑ ዓሳኪር የዑለማ ስጋ ቀላል መስሎሃል? የኡስታዞቹ አጥንት ማይወጋ መስሎሃል? ኢብኑ ዓሳኪር ምን አኢመቲል ኪባር ኢዕለም አኺ ወንድሜ ወቅ ይላሉ አነ ልሑመ ልዑለማኢ መስሙማ ለዲን የሚሰሩ ሰዎች የዑለማዎች ስጋ መርዝ ነው። መን ሸመሁ መርድ ወመን አከለሁ ማት። ያሸተተው ይታመማል፣ የበላው ይሞታል። የዑለማዎቹ ስጋ መርዝ ነው ይላሉ። መን ጠዐነ ልዑለማ ዑለማዎቹን በአደባባይ የሚያወግዝ በላሁ ላሁ ቀብለ መውቲህ ቢመውት ልቀልብ ከመሞቱ በፊት ቀልቡን በመግደል አላህ ይፈትነው። ቁርአን ይቀራል፣ ለቅሶ የለም። ተሐጁድ ቤት አድርጎ ይነሳ። ሲያኝኩላ ላይ የዑለማ ስጋ በሱ ቤት ማስጠንቀቁ ነው፣ በሱ ቤት ሱና ማስተማሩ ነው። ቱብ ኢለላህ ወደ አላህ ተመለስ። ያ ደግሞ አንተ የመንግስት ኃላፊነት ቦታ ላይ ቁጭ ብለህ ከሀገር በላይ ዘርህን ከሀገር በላይ ኪስህን ያስተናገድክ ወደ አላህ ተመለስ። ሁላችን ጠፍተናል። ደግሞ አላህ አንተ የፌስቡክ አርበኛ፣ የቲክቶኩ ፊት አውራሪ፣ የዩቲዩቡ ፈረሰኛ፣ ሚዲያን ሱቅህ ያደረክ፣ ለህዝብ እልቂት መነሻ ይሆንክ፣ ለመከፋፈሉ መነሻ ይሆንክ ወደ አላህ ተመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። ሁላችን እንመለስ። ተናጋሪው አዳማጩ፣ ሴቱ ወንዱ፣ ትንሹ ትልቁ፣ ሸኹ ተማሪው፣ ሁላችን ጥፋት ውስጥ። ይሄ የጥፋት ገፈት አገራችን መከራ እያበላት ነው። ወደ አላህ እንመለስ፣ ማርታውን እንጠይቀው። ፈስተግፊሩህ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد ود مؤمنان يسرانو وانجل هيوتاتشن سنكسار استكتوتال አገራችን ውጥንቅጥ ውስጥ ከቷታል። ነቢዩ ዓለይሂ ሰላቱ ወሰላም ማ ነዘለ البلاء إلا بذنب ولا رفع إلا بالتوبة። በላ ማአት መከራ በወንጀል እንጂ አይመጣም፣ በተውበት እንጂ ደግሞ አይነሳም። ወማ አሳበኩም ሚን ሙሲበትን የገጠማችሁ የህይወት ስንክሳር ፈቢማ ከሰበት አይዲኩም በሰራችሁት የእጃችሁ ውጤት ያውም ቸር ነውና ወያዕፉ አን ከሲር አብዛኛውን ጌታችሁ ይቅር ይላችኋል። ሁላችን ከራሳችን ጋር ነው ቁጭ ብለን ጠይቀው እንማጸነው፣ ስጁድ ላይ እንውደቅ፣ ጌታችን ማህርታን እንበል። ለተውበት ከሚያግዙን አንድ ነገር ልበላችሁ። ብዙ ነገሮች ተብለዋል። በተለይ ለዲን ከመስራት መስጂድ አካባቢ ከመሆን ከኸይር ቦታ ላይ አትጥፋ፣ የኸይሩ ንፋስ ያገኝህ ዘንድ። አቡ መሕጀን አልተቀፊ ከሰቂፍ ጎሳ ውስጥ በ8ኛው ዓመተ ሂጅራ እስልምናን የተቀበለ ግለሰብ ይገኝበታል። ጀግና ጦረኛ ነበር። ከነቢዩ ጥግ አይጠፋም ነበር ሰለላሁ ዐለይሂ ወሰለም። ከሰለመ በኋላ አብሯቸው ብዙ ታግሏል፣ ዘምቷል። ነቢዩም ወደ አኺራ ካለፉ በኋላ ይሄ ግለሰብ
በሰዓድ ብን አቢ ወቃስ የተመራውን ከፋርሶች ጋር የተደረገውን ጦርነት ለመሳተፍ ወደ ቃዲሲያ ይወርዳል። ግለሰቡ አንድ ክፍተት አለበት። ኸምር መጠጣት ይወዳል፣ መስከር ይወድ ነበር። እሰቡት፣ ነቢዩን ያየ ግለሰብ የእሳቸው ሰሓባ በል ሐዲስ ከሳቸው ሪዋያ አስተላልፈዋል። ግን እድግሩ ያዳልጠው ነበር። ማንም ሰው ሙሉ አይደለም። ቃዲሲያም ጦርነት ላይ ወርዶ ያቻመሉ መጣችበትና ጠጣ። ሰዓድ ብን አቢ ወቃስ የጦሩ ጀነራል እንዲታሰር ወሰነ። ከጦርነት በኋላ ሊገርፈው እስር ቤት ውስጥ እንደገባ ጂሃዱ ተጀመረ። ሰዓድ ብን አቢ ወቃስ እግሩን ታሞ ስለነበር ከፍ ካለ ቦታ ላይ ሆኖ ጦርነቱን ይመራል። የጦርነቱን ድምፅ ሰማ። አቡ መሕጀን አልተቀፊ ልብ ወደ ጂሃድ ጓጓች። ጀግንነቱ ተነሳበት። ሰይፎች ሲጮሁ ይሰማል። የፈረስ ኮቴ ያቃጭልበታል። ምን ያድርግ? እንዴት ይውጣ? ሰንሰለት ተጠፍሯል። ብቅ ሲል የሰዓድ ብን አቢ ወቃስን ባለቤት አያት። አንቺ ሰው ሆይ ወደ ኸይር ነገር ልጠቁምሽ አላት። ምንድነው አለችው። እባክሽ ፍቺኝ፣ የሰዓድን ፈረስ ስጭኝ፣ በልቃዕ ትባላለች። እሷን ስጭኝ፣ ታግዬ ጂሃዱ ልመለስ፣ በሰላም ከመጣው ራሴን ጠፍሬ እስር ቤት ውስጥ ከታለሁ አላት። አይ ይሄንማ ላረግ አልችልም፣ ይቅርታ አለች። ይህን ስትለው በሐዘን አንድ ስንኝ ቋጠረ። ከፋ ሑዝነን አን ቱረደ ልኸይሉ ፊ ልቀና ወኡትረኩ መሽዱደን ዓለየ ዊታቅያ ፈቀድ ኩንቱ ذا مال كثير وإخوة فقد تركوني لوحدي لا أخالي فلله عهد علي إن شاركت لا أزور الحواني الله وفقوين كزي تفتتشي قبتش تاقية كمتاو ولتنيا خمر بوت على الدرسم ይህን ግጥም ሲል ሰማችሁ፣ አዘነች። መጣች፣ ፈታችው። የሰዓድ ብን አቢ ወቃስን ፈረስ ሰጠችው። ይሄ ጀግና ገባ፣ ፊቱን ለስሞ ገባ፣ ፊቱን ሸፍኖ ገባ። ጦርነቱን አተራመሰው በአዲስ ኃይል። ሰሃባው ተገረመ። መላኢካ ነው እንደወረደው? ወደ ቀኝ ይገባል ያተራምሰዋል፣ ወደ ግራ ይገባል ያተራምሰዋል። ሰዓድ ብን አቢ ወቃስ ከላይ ሆኖ ያያል። ይህ ሰው ማን ነው? ፊቱን ስለምን ተሸፈነ? አቢ መሕጀንን ባላስረው ኑሬ የሱ አይነት እንቅስቃሴ ነው ያለ። እንዴት እስከ ሰዓት መጣ? ጧት ለምን ያላገዘን ጥቃት ሲደርስብን? አላህ ብሎት ሩስቱም ተገሎ ሙስሊሙ ጦርነቱን አሸነፈ። ሰዓድም ወደ ቤት ሲመጣ ሚስቱ ጠየቀችው፣ ጦርነቱን እንዴት ነበር? አልሐምዱሊላህ አላህ ድል ወፈቀን። ነገር ግን ይገርምሻል፣ ጧት ላይ እየተሸነፍን ነበር። ከሰዓት አላህ አንድ ሰው ላከልን፣ ከቀኝ ወደ ግራ አተራመሰው፣ ድልም አገኘን አላት። ይህ ሰው ማን እንደሆነ ታውቃለህ አለችው። እሱም አቢ መሕጀን አልተቀፊ ነው አለችው። ሰዓድ ብን አቢ ወቃስ በጣም አለቀሰ። ፈታችሁ አምጡልኛል። ተፈቶ መጣ፣ ፊቱ ቆመ። ያ አባ መሕጀን አርጁ አላ አጅሊደከ በዕደ ልየውሚ አበዳ፣ ከዚህ በኋላ አልገርፍህም ብዬ ተስፋ አደርጋለሁ። አቡ መሕጀን ምን አለ? ካልገረፍከኝማ ድሮ ስጠጣ በዱላ ነው የምታጸዱኝ፣ አሁን ካልገረፋችሁኝማ በሳት ነው አላህ የሚያጸዳኝ። ሁለተኛ ኸምርን የማልደርስም